ሰላም ሰላም ጋይስ እንዴት ዋላችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ነን። ዛሬ ያው የመጣ ነው እንግዲህ ምን እንደታውቃላችሁ እናሳያችሁ እንዴ። ዛሬ ያው በቤታችን ቀለል ያለ ቀይ ወጥ እዚህ ጋር ቀይ ወጥ ዘባዲ በሀገራችን እርጎ ነው የሚባለው። በዚህ ደግሞ በአረቦቹ ዘባዲ ነው የሚሉት። ዘባዲ በኪያር በነጭ ሽንኩርት ተዘጋጅቶ ስራዬ ተብሎ ማለት ነው። እና ውዶችዬ የዛሬ ምሳችን ይህን ይመስላል። ግን ብቻችን አይደለም የምንበላው። በነገራችን ላይ ያው አሰራሩን ያላሳየናቸው ያው አቀራረጽና መቅረጽ ስላልተመቸን ነው፣ ከይቅርታ ጋር ማለት ነው። እንግዲህ አብረን እንበላለን ማለት ነው። እና በዚህ መልኩ ነው ቀይ ወጥ የሀገራችን በርበሬ ሚጥሚጣው አይብ ነው የሚባልም በሀገራችን በብዛት የሚታወቀው ማለት ነው። እርጎን እንደ እርጎ አይነቱ ነው ይሄ ዘባዲ እርጎ ማለት ነው። አይብ ደግሞ ራሱን የቻለ አይብ ነው ማለት ነው። እና ውዶች ይህን ይመስላል የዛሬ ምግባችን ማለት ነው። እና ግን ብቻችን ልንበላ ነው እንዴ? ወይ እውነትና እኛ መብላት ደስ የሚለን አብረን ተሰብስበን ፋሚሊዎችን እውነት ግን ይሆናል አንድ ቀን እንዳታስቡት ቅመሞችዬ ማለት ነው። ያው አንዳንዶቻችንን እንጂ የማናገኘው ስደት ላይ የሀገራችን ምግብ ሞልቷል። ያው አረብ ሀገር አለ እንጀራ አለ፣ ሁሉ በርበሬው፣ ሽሮ ሁሉም አለ። በተለይ እኛ ጋር በቃ አበሻ ማለት ናቸው ሰዎች ራሱ ይበላሉ ማለት ነው። እና የሚገርም ቀይ ወጥ ነው ዛሬ የበላነው ምሳችን። እና ይሄን ይመስላል ምሳችን እንድንበላ ነው አሁን ማለት ነው። አቀራርበን ስንሰራው ግን ወጡን ስንሰራ ግን አብረን ከእናንተ ጋር መስራት ነበረብን። ያው ሶሪ ለመቅረጽ ስላልተመቸን። ያው ታውቃላችሁ መቼም እንግዲህ እኔ አልነግራችሁም፣ ብዙ ምግብ የምትሰሩ ሰዎች በብዛት ቀረጻ ላይ አይፈቀድም እንድትቀርጹ ማለት ነው። እና ያው ሲስተሙ ይገባችኋል መቼም ትረዱኛላችሁ ብዬ አስባለሁ። ግን ቢሆንም በቀጣይ ቪዲዮ ደግሞ የከተፍኩ አብረን ከእናንተ ጋር እስከ አሰራሩ ድረስ በቃ ይዤ እመጣለሁ ማለት ነው። ለዛሬው ግን ስንበላ አብረን እንብላ ለማለት ያክል ነው ከሰራሁት በኋላ ይዤ የመጣሁት ማለት ነው። ሚጥሚጣውም የሀገራችን ከኢትዮጵያ የመጣ ነው። በርበሬውም እንደዛው ከኢትዮጵያ ነው የመጣው። ወይ ስጋው ብቻ ነው እዚህ የተሰራና እንጀራው ማለት ነው። እንጀራውም ያው ጤፍ ማለት ነው። አይታችሁታል። ጤፍ የእውነቴን ነው ጤፍ ማለት ነው። የውፍረቱ ነገር ሀገራችንማ እንጀራዊ በተለይ የሚገዛ እንጀራ በስማ ስስ ነው። በዛ ላይ እዚህ ግን በጣም ወፍራም ነው። የእውነት በጣም ወፍራም ነው። እና የእናቶቻችን እንጀራ ሲጋግሩ እንዴት ነው ወፈር አድርገው አይደለም የሚጋግሩት? እንዲጠግብ ልጅ እንዲጠግብ